የመጀመሪያው ሴክሽን እንግዲህ ፓወር ሴክሽን ላይ ወይም ፓወር ሰፕላይ ዩኒት ላይ ኤሲ ቱ ዲሲ ነው። ኤሲ ወደ ዲሲ የሚቀየርበት ሴክሽን ኤሲ ቱ ዲሲ ሴክሽን ነው። ስለዚህ ኤሲ ቱ ዲሲ ሴክሽን ይህንን ይመስላል። እንደዚህ ነው ሰርኪቱ። አንዳንድ ጊዜ ኤምኦቪ ሊኖር ይችላል ኦር ቪዲአር ሊኖር ይችላል። ኤምኦቪ ኦር ቪዲአር ሜታል ኦክሳይድ ቫሪስተር ወይም ደግሞ ቮልቴጅ ዲፔንደንት ሬዚስተር ማለት ነው። ያ ምንድነው? ቮልቴጅን ፕሮቴክት ለማድረግ ነው የሚጠቅመው። ቮልቴጅን ይሄ ፊውዝ ከረንትን ሊሚት ለማድረግ ወይም ደግሞ ከረንት ፕሮቴክሽን ላይ ነው የሚሰራልን። ይሄኛው ደግሞ ቮልቴጅ ላይ ነው የሚሰራልን ማለት ነው። ስለዚህ ኤምቲሲ ራሽ ከረንት ነው። ስለዚህ ፕሮቴክሽን ላይ አንዳንድ ጊዜ እንደዚህ አይነት ነገሮችን ልናገኝ እንችላለን። ኤሲ የሚገባበት አለ፣ ከዛ ፊውዝ አለ፣ ኤንቲሲ አለ፣ ኔጋቲቭ ቴምፕሬቸር ኮፊሽንት። በመቀጠል ኤምኦቪ ሜታል ኦክሳይድ ቫሪስተር ወይም ደግሞ ቪዲአር ሊሆን ይችላል ማለት ነው። ቤስት የሆነ ዲዛይን ያላቸው ቲቪዎች ላይ እንደዚህ አይነት ነገር እናገኛለን። ከዛ በኋላ እዚህ ጋር ክላስ ኤክስ ካፓስተር አለ። ኢኤምአይ ፊልተር ናቸው። ኤሌክትሮማግኔቲክ ኢንተርፈረንስ ወይም ራዲዮ ፍሪኩዌንሲ ኢንተርፈረንስ ፊልተር ናቸው። ሁለቱ አንድ ላይ ኤሲ ፊልተር ያደርጉልናል። ፊልተር ከተደረገ በኋላ ወደ ዳዮድ ይገባል። ብሪጅ ዳዮድ ልናገኝ እንችላለን። አንዳንድ ጊዜ ደግሞ አራት ዳዮዶች ተደርድረው ልናገኝ እንችላለን። ለምሳሌ እዚህ ቦርድ ላይ እንደምታዩት እዚህ ጋር አራት ዳዮዶች አሉ። 1 2 3 4 ቦርዱ ላይ የተነሳ ስለሆነ ነው አራት ዳዮዶች አሉ። ስለዚህ አንዳንድ ጊዜ እንደዚህ ዲስክሪት ዳዮዶች አራት ዳዮድ ልናገኝ እንችላለን። አንዳንድ ጊዜ ደግሞ ጀስት ከዚህ በፊት እንዳየነው እዚህ ጋር እንደተመለከትነው ብሪጅ ዳዮድ ልናገኝ እንችላለን። እንደዚህ አይነት ብሪጅ ዳዮድ ልናገኝ እንችላለን። ከዚህ በመቀጠል ምን ይኖራል? ካፓስተር ስሙዚንግ ካፓስተር ይኖራል። ሜን ፊልተር ካፓስተር የሚባለው ያም ደግሞ ከ400 እስከ 450 ቮልት ኢቭን አንዳንድ ጊዜ 500 ቮልት ድረስ የሚደርስ ሊሆን ይችላል። ችግር የለውም። እሱ ከ47 እስከ 100 ማይክሮፋራድ የሚደርስ ካፓስተር እናገኛለን ማለት ነው። ስለዚህ ኤሲ ቱ ዲሲ ሴክሽን ወይም ኤሲ ወደ ዲሲ የሚቀየርበት ሴክሽን ይህ ነው። እዚህ ጋር ለምሳሌ ቮልቴጅ ቼክ ስናደርግ መጀመሪያ ቼክ የምናደርገው ኤሲ መኖሩን ቼክ እናደርጋለን። ከዛ በኋላ ለምሳሌ ችግር አጋጥሞት ወይም ደግሞ ያ ቦርድ ተቃጥሎ ወይም በመብራት ምክንያት ምናምን ተበላሽቶ የመጣ ቲቪ ሊሆን ይችላል። መጀመሪያ ቼክ የምናደርገው ሁሉ ጊዜ ምንድነው? መጀመሪያ ሶኬቱ ጋር ነው። ሶኬቱ ጋር የሚገባበት ስዊች አለ። አንዳንድ ቲቪዎች ስዊች ላይኖራቸው ይችላል። ከሱ በመቀጠል የቱ ጋር ነው ቼክ የምናደርገው? እዚህ ጋር ኤሲ ቮልቴጅ መድረሱን ቼክ እናደርጋለን። እዚህ ጋር ላይን ይላል፣ እዚህ ጋር ኒውትራል ይላል። ስለዚህ እዚህ ጋር ኤሲ ቮልቴጅ ቼክ እናደርጋለን። ኤሲ ቮልቴጅ ካለ በመቀጠል ቼክ የምናደርገው ዲሲ ቮልቴጅ ነው ቼክ የምናደርገው። ዲሲ ቮልቴጅ ደግሞ ሜን ፊልተር ካፓስተር ላይ ማለት ነው። እዚህ ጋር ነው ቼክ የምናደርገው። በዚህ ሰዓት እዚህ ካፓስተር ላይ ቮልቴጅ የለም ማለት አንደኛ ፊውዝ ተቃጥሎ ሊሆን ይችላል። ፊውዝ ቼክ እናደርጋለን። ፊውዙ ንጹህ መሆኑን ቼክ እናደርጋለን። ሁለተኛ ኤንቲሲ ተበላሽቶ ሊሆን ይችላል። ኤንቲሲ ብሬክ ካደረገ ምን ይሆናል? ወደዚህ ፓስ አያደርግም ከረንት። ስለዚህ እሱን ቼክ እናደርጋለን። ሶስተኛ ሜታል ኦክሳይድ ቫሪስተር ወይም ደግሞ ቪዲአር። እነኚህ ከሁለት ወይ ኤምኦቪ ኦር ደግሞ ቪዲአር ሊሆን ይችላል። ለምሳሌ ይህ ከተቃጠለ ሰርኪቱን ይዘጋብናል፣ ፊውዙን ይበጥሰዋል ማለት ነው። ምክንያቱም ሾርት ይሆናል። እዚህ ጋር ሃይ ቮልቴጅ ይሄ ለቮልቴጅ ነው ብያቻለሁ። ሃይ ቮልቴጅ ሲገባ ቮልቴጁ ልክ ሲጨምር እዚህ ጋር ያለው ሬዚስታንስ ይቀንሳል። ልክ ሬዚስታንሱ ቀነሰ ማለት በዚህ ጋርና በዚህ ጋር በላይኑና ይሄ ላይን ቢሆን ይሄ ኒውትራል ቢሆን በላይኑና በኒውትራል መካከል ምን ይፈጠራል? ሾርት ይፈጠራል ማለት ነው። እዚህ መሃል ላይ ያለው ሬዚስታንስ ሲቀንስ፣ ልክ ሬዚስታንሱ ሲቀንስ ሾርት ሲፈጠር ከአንዳንድ ምን ይሆናል? እዚህ ጋር ያለው ፊውዝ ብሬክ ይሆናል። ስለዚህ እዚህ ጋር ቮልቴጅ አላገኘንም ማለት መጀመሪያ ይሄን ቼክ እናደርጋለን፣ ቀጥለን ይሄን ቼክ እናደርጋለን፣ ቀጥለን ይሄኛው ምንም እንዳልሆነ ወይም እንዳልተቃጠለ ቼክ እናደርጋለን። ይህ ኤምኦቪ ኦር ቪዲአር ከተቃጠለ ቪዲአሩን ዳይሬክት ማንሳት እንችላለን። ይህ አንስተን መተው እንችላለን። ያው ፕሮቴክሽን ላይ ነው ትንሽ ኢፌክት የሚኖረው። ለምን አብዛኞቹ እቃዎች የላቸውም። እዚህ ጋር የምታዩት ያው ኤንቲሲ ነው። እዚህ ጋር ቪዲአር ላይኖራቸው ይችላል። ስለዚህ ችግር የለውም። ቢኖር ቤስት ነው፣ ባይኖርም ደግሞ የዚህን ያህል ኢፌክት የለውም። ቮልቴጅ ላይ ነው ብዙ ጊዜ የሚሰራው። ቮልቴጅ ከፍ ሲል ሜቢ እንዳይቃጠል ለሰርኪቱ የሚጠቅመው ለዛ ነው። ስለዚህ ይህንን ዳይሬክት እናነሳለን። ከዛ በኋላ በፊውዙ ፋንታ የምናደርጋለን አምፖል 40 ዋት ኦር 60 ዋት ኦር 75 ዋት አምፖል፣ እሱን አምፖል በፊውዙ ቦታ እናገናኝና ሶኬት ሰክተን እናያለን። በዛን ሰዓት ድጋሜ አምፖሉ ብሊንክ አድርጎ የማይጠፋ ከሆነ ዝም ብሎ ሾርት የሚያነብብን ከሆነ ቀጥለን ደግሞ ምን እንመለከታለን? ዳዮድ እንመለከታለን ማለት ነው። ዳዮድ ብሪጅ ዳዮድ ሊሆን ይችላል። እንደዚህ አይነት አራት ዳዮዶች ሊሆን ይችላሉ። ከነኚህ ውስጥ አንዱ ዳዮድ ሾርት ካደረገ ሾርት ነው የሚያነብብን። ከዚህ ውስጥ አንዱ ዳዮድ ወይም ከነኚህ ውስጥ አንድ ዳዮድ ሲቃጠል ምን ይሆናል? ፊውዙን ይመታብናል። ስለዚህ ፊውዝ የተቃጠለበት ምክንያት ከፊት ለፊቱ ያለው ችግር ያለው ሰርኪት ላይ ችግር አለ ማለት ነው። በመቀጠል ይህ ካፓስተር ሾርት እንዳላደረገ እናያለን። ከዚህ ካፓስተር በመቀጠል ወዴት ነው የምንሄደው? አሁን ኤሲ ቱ ዲሲ ሴክሽን ላይ ነው ያለነው። ከዚህ በመቀጠል ምንድነው? ሁለተኛው ደግሞ ስዊቺንግ ሴክሽን ይባላል። ስለዚህ ሁለተኛውን ሴክሽን ደግሞ አሁን አሳያችኋለሁ ማለት ነው።
ሁለተኛውን ሴክሽን ይዤላችሁ መጥቻለሁ። ሁለተኛው ሴክሽን ላይ ደግሞ ስዊቺንግ ሴክሽን ነው የምናየው ማለት ነው። ስለዚህ መጀመሪያው ላይ ኤሲ ቱ ዲሲ ነው። ኤሲ ቱ ዲሲ እንዴት እንደሚሰራ አይተናል። ሰርኪቱ ምን እንደሚመስል አይተናል። እዚህ ጋር የምትመለከቱት 300 ኦር 312 ቮልት ፖዚቲቭ ቮልቴጁ እዚህ ድረስ ይመጣል። ለዚህኛው ሰርኪት አሁን ለስዊቺንግ የምንጠቀመው ሰርኪት ስለሆነ ፖዚቲቭ ቮልቴጁ እዚህ ጋር ነው። ይሄኛው ኔጌቲቭ ቮልቴጅ ወይም ግራውንድ ነው። ይሄኛው ሆት ግራውንድ የሚባለው ነው። ሆት ግራውንድ እዚህ ጋር አለ ማለት ነው። እዚህ ጋር ስዊች ለማድረግ PWM IC ድራይቨር IC አለ። እዚህ ጋር ደግሞ ሞስፌት ትራንዚስተር አለ። እዚህ ጋር ቾፐር ትራንስፎርመር አለ። ስለዚህ ምንድነው እዚህ ጋር የምትመለከቱት ማለት ነው። ከዚህ በፊት እንግዲህ CRT TV ላይ እንዳየነው CRT TV ላይ ስንመለከት 300 ምናምን ቮልቴጅ ከመጣ በኋላ ያንን ስዊች ለማድረግ ምንድነው የምንጠቀመው? STR ኦር ትራንዚስተር ነው የምንጠቀመው። ልክ እንደዛ ሁሉ እዚህ LCD LED TV ላይ ደግሞ የምንጠቀመው ሞስፌት ነው። ሜታል ኦክሳይድ ሰሚኮንዳክተር ፊልድ ኢፌክት ትራንዚስተር ማለት ነው። SMD ታይፕ ማለት ነው። እዚህ ጋር ደግሞ IC አለ። እዚህ ጋር ድራይቭ የሚያደርግልን IC አለ ማለት ነው። ስለዚህ AC ከገባ በኋላ ACው ፊልተር ይደረጋል። ፊልተር ከተደረገ በኋላ ወደ DC ይቀየራል። DCው ስሙዝ ከተደረገ በኋላ ወዴት ነው የሚመጣው? እዚህ ጋር ስዊች ተደርጎ ወደ ቾፐር ይደርሳል ማለት ነው። ቾፐር ይኸው 4 ዋይንዲንግ በዚህ ጋር 4 አለ። በዚህ ጋር ሰከንደሪ አለ። ይሄ ፕራይመሪ ነው፣ ይሄ ሰከንደሪ ነው። ከዛ በኋላ ቾፐር ላይ ስዊች የተደረገ ከደረሰ በኋላ ስዊች የሚያደርግልን እዚህ ጋር ያለው ሞስፌት ነው። ሞስፌቱ እዚህ ጋር ስዊች ሲያደርግልን ከረንት እየተቋረጠ ልክ ፓወር ሲገናኝ ማለት ጀስት ስዊች እንደዚህ ነው። የዘንሳት እዚህ ጋር ማግኔቲክ ፊልድ ይፈጠራል። ማግኔቲክ ፊልድ ከተፈጠረ በኋላ ከረንት ወደዚህኛው ፓስ ይሆናል። ወደዚህኛው ፓስ ከሆነ በኋላ ይሄ ሰከንደሪ ነው። ሰከንደሪ ላይ ደግሞ እዚህ ጋር ሾኪ ዳዮድ አለ። ሾኪ ዳዮድ ነው። SMD ታይፕ ስለሆኑ እነኚህ ሾኪ ዳዮድ ነው። ከዚህ በፊት እንግዲህ 4 ዳዮዶች ነው ተደርድረው ነው የምናየው። ይሄ ደግሞ ኢንተግሬት የተደረገ ሾኪ ዳዮድ ነው። በዳዮድ አማካኝነት ፊልተር ይደረጋል። ከዛ በኋላ በካፓስተር አማካኝነት ፊልተር ከተደረገ በኋላ እዚህ ጋር ሰከንደሪ አውትፑት እናገኛለን። አውትፑት ቮልቴጅ ወደ ሰከንደሪ ይመጣል ማለት ነው። ስለዚህ ነው ልክ እንደ CRT እንደምንጠቀመው እዚህ ጋር የምናገኛቸው SMD ሆነ እንጂ ጀስት CRT ላይ እንዳለው ነው። እዚህ ጋር ስዊች ለማድረግ ሞስፌት እንጠቀማለን። እዛኛው ላይ ደግሞ ትራንዚስተር እንጠቀማለን። ትራንዚስተርና ሞስፌት ያው ዲፈረንስ አላቸው። BJT IGBT እንደሚባለው ሁሉ ማለት ነው። ያ ምንድነው ኳሊቲያቸው ነው። የስዊቺንግ ስፒድ ሊሆን ይችላል፣ ኳሊቲ ያለ የማቴሪያሉ የተሰራበት ነገር። ስለዚህ እሱን ደግሞ ጎግል አድርጋችሁ ተጨማሪ ነገሮችን እዛው ኢንተርኔት ላይ መፈለግ ትችላላችሁ ማለት ነው። እኔ ሰርኪቱን ስዬ አሁን እንዴት ስዊች ተደርጎ ሰከንዳሪ ቮልቴጅ እንዴት እንደምናገኝ አብረን እናያለን ማለት ነው።